ነገ የካቲት 25 በሌላ ቤተ እምነት ውስጥ ሆናችሁ ቅዱሳንን የማትቀበሉ አለመቀበላችሁ ችግር የለውም ነበር። ቅዱሳንን የምትሳደቡ፣ ቅዱሳንን የምትነቅፉ፣ ቅዱሳንን የምታንቋሽሹ፣ ቅዱሳንን ዝቅ የምታደርጉና የምትንቁ በተለይ ደግሞ መናፍቃን ፕሮቴስታንቶች እደግማለሁ ፕሮቴስታንቶች ቅዱሳንን ዝቅ የምታደርጉ እኛ እንደናንተ ተሳዳቢ መንፈስ ስለሌለብን አንሳደብም፣ ልቦና ይስጣችሁ ብለን እንጸልይላችኋለን። ነገር ግን ይሄንን ቪዲዮ ለእናንተ ነው አደራ። የኛ ቤተሰቦች የኦርቶዶክስ ተዋህዶ አማኞች ደግሞ ይሄ ቪዲዮ ሲደርሳችሁ የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ በማድረግ ለመናፍቃን ለፕሮቴስታንቶች እንዲደርሳቸውና ምናልባት ልቦና ካላቸው እንዲማሩበት አድርጉልኝ። ቅዱሳኑ አንዴ ከብረዋል፣ ከነሱ የሚቀነስ ነገር የለም። እነርሱ ተሳዳቢዎች ግን እጅግ በጣም ብዙ የሚያጡት ነገር አለና ቢያንስ ባያምኑ እንኳን ከስድባቸው እንዲቆጠቡ ይሄ ቪዲዮ ይረዳቸዋል ብዬ አስባለሁ። ነገ የካቲት 25 ከከበሩ የአረብ ሰዎች የቆሮስ ሰው ሲሆን እጅግ በጣም ባለጸጋና ብዙ ገንዘብ የነበረው በሊቀ ሰማዕታት በቅዱስ ቴዎድሮስ ገዳም አካባቢ የሚኖር ሰው ነበር። ታዲያ ይሄ ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዳሴ በሚቀደስ ጊዜ ቅዳሴው ሲያልቅ ይጠብቅና ሄዶ ቅዱስ ቁርባኑን ሰርቆ ይበላል፣ ከጽዋውም ይጠጣ ነበር። የመሰዊያውንም ልብስ ገፎ በእሳት ያቃጥለው ነበረ። በሊቀ ሰማዕታት በቅዱስ ቴዎድሮስ ላይም ይዘብት ነበረ፣ በክርስቲያን ሃይማኖት ላይም ይዘብት ነበር። መኖሪያውም ከዚያ ከገዳሙ ከፍተኛ ቦታ ላይ ስለነበረ ካህናቱ በሙሉ ሲያገለግሉ ይመለከት ነበር። ከዕለታት አንድ ቀንም ቤተ ክርስቲያኑ ቅዳሴ ስለነበረ ተከፍቶ ነበረ። እርሱም ይህንን ባየ ጊዜ በፈረሱ ላይ ተጭኖ መጣ። የሰማዕቱ የቅዱስ ቴዎድሮስንም ስነ ስዕል ከርቀት በተመለከተ ጊዜ በፍላጻ ወጋው። ታዲያ ለስነ ስዕሉ ከወረወራቸው ፍላጻዎች ውስጥ አንዲቱ ዙራ ተመልሳ መሃል እጁን ነደፈችው። በጭንቅ እየጮህና እያላዘነም ይህችን ፍላጻ ከእጁ ላይ ነቀላት። ነገር ግን ለማንም አልተናገረም፣ ማንም አላየውም። በሌላ ቀንም በራሱ በር ደጃፍ ላይ ወንበር አስቀምጦ ቁጭ ብሎ ሲመለከት ካህናት መስዋዕትን ተሸክመው ወደ ቤተ መቅደስ ሲገቡ ተመለከታቸው። ታዲያ በዚህ ጊዜ ካህናት በተሸከሙት በጻሕሉ ውስጥ ነጭ በግ ተኝቶ ከበላዩም ላይ ነጭ ርግብ ሲጋርደው በቅዳሴውም ፍጻሜ ያ በጻሕሉ ውስጥ የተመለከተው በግ በየወገኑ ተከፋፍሎ ካህናትም በየወገኑ ከተከፋፈለው ሥጋ ሲመገቡ ከደሙ ከጽዋውም ደግሞ ሲጠጡ ተመለከተ። ይህንንም ባየ ጊዜ እጅግ በጣም ተደነቀ። በልቦናውም የክርስቲያን ሃይማኖት እጅግ በጣም አስደናቂ ነው፣ ክቡርም ነው፣ እጅግ በጣም ይገርማል አለ። ዳግመኛም ያ በግ እንደ ቀድሞ ኑሮው ሕያው ሆኖ ተመለከተው። በዚህ ጊዜ ከመቀመጫው ተነስቶ ወደ ቤተ ክርስቲያን ወደ ካህናቱ እየሮጠ ሄደና ያየውን የተመለከተውን በሙሉ ነገራቸው። ካህናቱም እጅግ በጣም ደስ አላቸው። በዚህችም ሌሊት ተግቶ እየጸለየ እያለ ቅዱስ ጊዮርጊስ በፈረስ ላይ ሆኖ ተገለጸለት። እነሆ እኔ በስነ ስዕሌ ላይ ቀስትህን ወርውረህ የወጋኸኝ ቴዎድሮስ ነኝ። አንተ በክብር ባለቤት በጌቴና በአምላኬ በኢየሱስ ክርስቶስ ክቡር ሥጋ ላይና ክቡር ደም ላይ ዘብተሃል። አሁንም እልሃለሁ ከክህደት ተመልሰህ በክብር ባለቤት በመድኃኔዓለም በኢየሱስ ክርስቶስ እመን አለው። በማግስቱም ይሄ ጎልማሳ ወደ ኢየሩሳሌም በፈረሱ ላይ ተጭኖ ሄደ። ለሊቀ ጳጳሱም የሆነውን ሁሉ ነገረው። ሊቀ ጳጳሱም እጅግ በጣም ተደሰተ። ነገር ግን በሕዝብ ፊት እንዳላጠምቅህ ስለ ደህንነትህ እፈራለሁ። ነገር ግን ወደ ዮርዳኖስ ሂድና ጌታ ክርስቶስ የሚያጠምቅህን ሰው ያመቻችልሃል፣ ያዘጋጅልሃል አለው። እርሱም ሊቀ ጳጳሱን ሰምቶ ወደ ዮርዳኖስ ሄደ። በዚያም በአንዲት ቤተ ክርስቲያን ውስጥ ሌሊቱን በሙሉ አድሮ በሌሊቱ እኩሌታ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የነጭ ሐር ለብሳ ተገለጸችለት። ከእርሷ ከእናታችን ጋራም በነጭ ልብስ የተሸለመች አንዲት ሴት አብራት ነበረች። ይሄ ጎልማሳም በድንጋጤ ወድቆ ነበርና ያች ነጭ ልብስ የለበሰች ሴት መጥታ አነሳችውና አይዞህ፣ አትፍራ፣ አትደንግጥ፣ እኔ ከአንተ ጋር ከዚህ በኋላ እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ ሄደ። በዚያም 2 መነኮሳትን አገኘ። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስና አስኬማንም አልብሰው በሰላም አሰናበቱት። እርሱም ወደ ደማስቆ በረሃ ሄደ። ደማስቆ ማለት የሚኖሩበት ቦታው ነው። ወደ ደማስቆ በሄደ ጊዜም ቤተሰቦቹና ባልንጀሮቹ የለበሰውን ባዩ ጊዜ ይሄ የለበስኸው ምንድን ነው አሉት። እርሱም ጮክ ብሎ እኔ ክርስቲያን ነኝ አላቸው። እነሱም ይዘው በጭካኔ በሜዳ ውስጥ እየጎተቱ ወደ መኮንኑ እስከሚደርስ ድረስ ጽኑ ግርፋትና ድብደባን አደረሱበት። መኮንኑም ወደ እስር ቤት እንዲጨምሩትና በዚያ እንዲያሰቃዩት አዘዘ። ለ17 ቀን ለ17 ቀንም የማያቋርጥ ጽኑ ስቃይና ድብደባን ግርፋትን አደረሱበት። በ17ኛው ቀንም እንጦንዮስ ሆይ አትፍራ፣ አክሊል ተዘጋጅቶልሃልና የሚል ድምፅ ሰማ።
በዚያው ቅጽበትም 2 አረጋውያን የብርሃን አክሊልን ራሱ ላይ አቀዳጁለት። በሚቀጥለው ቀን ጠዋት ማለትም የካቲት 25 ቀንም ወደ አደባባይ ወስደው አንገቱን ሰይፈው ስጋውን በመስቀል ላይ ሰቀሉት። በእንጨት ላይ እንደተሰቀለም ሌሊቱን ሙሉ ጥለውት ሄደው ነበረ። ጠባቂዎችም ባሉበት ከላዩ ላይ ብርሃን በራ። ጠባቂዎችም ይህንን ባዩ ጊዜ ደንግጠውና ፈርተው ከመስቀሉ ላይ አወርደውታል። ከዚያም እነዚህ ወታደሮች አምነዋል። በጤግሮስ አቅራቢያም ቀብረውታል። ከመቃብሩም ድንቅ ተአምራቶች ተደርገዋል። ይህ በቀድሞ ሕይወቱ የክርስቲያኖች ጠላት የነበረ በኋላ ግን በተአምር ተመልሶ ሰማዕትነትን ተቀብሎ የሰማዕትነት አክሊልን የተቀዳጀው ቅዱሱ አባታችን አባ እንጦንስ አባ እንጦኒ ነገ የካቲት 25 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። ይህንን ቪዲዮ እንግዲህ ቅድም እንደተነጋገርነው ለሚመለከታቸው ሰዎች በሙሉ ሼር አድርጉላቸው። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከሰማዕቱ ከአባ እንጦኒ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።